ቸር አገልጋይ ማነው ለንጉሥ የታመነ መክሊት ብሰጥ ለሁሉም ቢዳረስ ተመርጦ ብቻ መሰጥ ሳይሆን ለሁሉ ቢዳረስ ቸር አገልጋይ ማነው ለንጉሥ የታመነ መክሊት እንዲያው ሰው ደስ ብሎት ሁላችንም ውጭ አይደለንም እኮ አሁን ቤተክርስቲያን ነው እያገለገልን ያለነው። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ቅዱሳን መጥቶ ኢንተርቪው ባደረገበት ሰዓት ከዛ ኢንተርቪው ኮርስ ተሰጥቶ አንድ ጓደኛችን ነበር። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ጻፊውን ጠይቄ ነበረ። ይሄ ነገር እንዴት ነው ስፖንሰር እንዴት ነው እስካሁን ድረስ ማለት የካናዳ ስፖንሰር እንዴት ነው ምናምን ስላቸው አይ ሁሉም ቸር አገልጋይ ማነው ለንጉሥ የታመነ መክሊት ኋላ ደግሞ ወደ ደቡብ እንስራ የሚል ደግሞ አስተያየት ቀረበ ተብሎ በጣም አዝነናል። ደቡብ ሀገራችን ነው። አሁን ግን እዚህ ያለው ቸር አገልጋይ ማነው ለንጉሥ የታመነ መክሊት 10 መዘመራን እንኳን ተለይተው ሊሄዱ ከዛ ግን ፕሮሰስ እንደተበላሸባቸው አለ። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ባሩ ይጠይቃሉ እኮ ብዙ ሰዎች በላይ ለምን ቀረ ቤተክርስቲያን ይላሉ። ያው ግማሹ ይደውልልኛል ለምን ቀረ በቃ እንደ ለምን በጣም ብዙ ነገሮች አለ ቤተክርስቲያን ሰው ብዬ አይደለም የሚሄደው ግን የሚደረገው ነገር ያናድሃል። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ከአሁን ፊት ስፖንሰር የለም ወደ ካናዳ የሚመጣ ሆኖም ግን የግላችሁ ካለ ቤተክርስቲያኗ ትፈርማለች ያው ተናግሯል። ምዕመኑ ይና ያቅም ቸር አገልጋይ ማነው ለንጉሥ የታመነ መክሊት ከፈለክ መውጣት ትችላለህ። ቸር አገልጋይ ማነው ለንጉሥ የታመነ መክሊት ግን እዚህ ያለው ያዋጣው እኮ ለዚህ ነው ለደቡብ ደግሞ በተጨማሪ ቸር አገልጋይ ማነው ለንጉሥ የታመነ መክሊት